ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ እንደተለመደው ዛሬም ፀሐይ ብርሃን አራት የትምህርት አማራጮች ይዞላችሁ መጥቷል። የመጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉልን በሳምንት 5 ቀን በቀላል ሰዓት ያህል በሚመቻችሁ ሰዓት ማታም ሆነ ቀን በየትኛውም የእድሜ ክልል በየትኛውም ቦታ የቦታና የእድሜ ገደብ ሳይኖረው መማር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሳችኋል። ቤተሰብ ከሆናችሁ ደግሞ ላይክና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታም። በዛሬው ትምህርት ደግሞ ስለ ሰላምታ ወይም ግሪቲንግ ይባል ይችላችሁ እመጣለሁ ማለት ነው። በእንግሊዘኛ እንዴት ነው ሰላምታ መለወጥ የምንችለው የሚለውን እያየን እንሄዳለን። በግራ በኩል እንግሊዘኛውን ተቀምጦላችኋል፣ በቀኝ በኩል ደግሞ አማርኛ ትርጉማቸው አለ ማለት ነው። ስለዚህ እንግሊዘኛቸውን እያነበብን አማርኛቸውን ደግሞ ትርጉማቸውን እያየን እንቀጥላለን ማለት ነው። ስለዚህ ከእናንተ የሚጠበቅባችሁ ምንድን ነው? ደብተርና እስክሪብቶ ትይዙና ቪዲዮውን ያቆማችሁ እየጻፋችሁ እየተለማመዳችሁ እየተነጋገራችሁ መሄድ ይጠበቅባችኋል ማለት ነው። ስለዚህ ቀጥታ ወደ ትምህርቱ። መጀመሪያ ፊደላትን እዚህ ጋር እየጠራሁላችሁ እያጋጠሙ ቃሉን እየመሰረቱላችሁ እያነበብሁላችሁ ይሄዳሉ ማለት ነው። እሺ ይችኛዋ ፊደል ጅ ነች። ጅ አር ኢ ኢ ቲ አይ ኤን ጅ በአንድ ላይ ግሪቲንግ ግሪቲንግ ይላል ማለት ነው። ግሪቲንግ ማለት እንግዲህ እንግሊዘኛው እዚህ ጋር ስንመጣ ትርጉሙ አለ ማለት ነው። ሰላምታ 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 ማለት ነው። ስለዚህ ግሪቲንግ የሚለው እንግሊዘኛ ሰላምታ ነው ማለት ነው። ስለዚህ ዛሬ ምንማረው ስለምንድን ነው ማለት ነው? ስለ ሰላምታ መለዋወጥ። ሰላምታ እንዴት እንለዋወጣለን? እሺ ቀጥታ እንግዲህ እንጀምር። ከዚህ ጋር ልምጣ። ጂ ኦ ኦ ዲ በአንድ ላይ ጉድ ጉድ ይላል ማለት ነው። ከዛ እዚህ ጋር ደግሞ ስንመጣ ኤም ኦ አር ኤን አይ ኤን ጂ እዚህ ጋር ኤም ኦ እንደ ሞ ይነበባል። አር እንደ ር፣ ኤን አይ እንደ ኒ፣ ን ኤን እንደ ን፣ ጂ እንደ ግ ትነበባለች። ጂ እንደ ግ በአንድ ላይ ሞርኒንግ ሞርኒንግ ይላል ማለት ነው። ከዛ በአንድ ላይ ጉድ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ማለት እዚህ ጋር መጠን ትርጉሙ ስናይ ደግሞ ን ዴ ት ይሄኛው ምን ይላል? እንዴት ይላል ማለት ነው። እንዴት እንዴት። ከዛ ይሄኛው ደግሞ አ ደ ር ህ ወይም ሽ ወይም አችሁ ይላል ማለት ነው። ምንድን ነው? እንዴት አደርህ ወይም እንዴት አደርሽ። ሶስተኛ ደግሞ እንዴት አደራችሁ ይሆናል ማለት ነው። አማርኛ ለጾታ እና ለብዙ እና ለትንሽ የሚለውን ለይቶ ነው የሚጠራልን ማለት ነው። ወንድ ከሆነ በወንድ፣ ሴት ከሆነች በሴት፣ ብዙ ከሆነ ደግሞ በብዙ፣ ትንሽ ከሆነ አንድ ሰው ብቻ ከሆነ ያው በወንድና በሴት ማለት ነው። ስለዚህ ምንድነው አማርኛው እንዴት አደርህ ለወንድ ነው፣ እንዴት አደርሽ ለሴት፣ እንዴት አደራችሁ ደግሞ ብዙ ወንዶችን ይወክላል፣ ብዙ ሴቶችን ይወክላል። እንዲሁም ብዙ ወንድና ሴቶችን ወይም አንድ ወንድና አንድ ሴት በጋራ ካሉ እንዴት አደራችሁ ይባላል ማለት ነው። እንግሊዝኛው ግን ምንድነው ይህን አይለይም። መስሎ ሁሉንም ነው የሚል ጉድ ሞርኒንግ ጉድ ሞርኒንግ። ይሄኛው እዚህ ጋር አማርኛው ትርጉሙን ነው ያስቀመጡላችሁ። የእንግሊዝኛው ትርጉም ጉድ ሞርኒንግ የሚለው ትርጉሙ እንዴት አደር፣ እንዴት አደርሽ ወይም እንዴት አደራችሁ ማለት ነው። እዚህ ጋር እኛ ጉድ ሞርኒንግ ተብለ ስንጠይቅ ምን መልሰው ምንድነው ጉድ ሞርኒንግ ነው። ጉድ ሞርኒንግ መልሳችን ይሆናል። አንድ ሰው ጉድ ሞርኒንግ ካለን ደርሶ እኛም መልሰን ጉድ ሞርኒንግ እንለዋለን ማለት ነው። ጉድ ሞርኒንግ
እዚህ ጋር ደግሞ ቀጣዩ ጥያቄ ምን ብሎ ይጠይቀናል? ኤች ኦ ደብሊው ሃው ይላል ማለት ነው። ሃው ኤ አር ኢ አር አር ዋይ ኦ ዩ ዩ ዩ በአንድ ላይ ሃው አር ዩ ሃው አር ዩ ሃው አር ዩ ሃው አር ዩ ይላል ማለት ነው። ሃው አር ዩ ማለት ምንድን ነው? እንዴት ይህኛው ደግሞ እንዴት ይላል ማለት ነው። እንዴት ነህ ነህ በአንድ ላይ እንዴት ነህ፣ አለዚያም እንዴት ነሽ። ደግሞ ተጨማሪ እንዴት ናችሁ ለብዙ ሲሆን ማለት ነው። እንዴት ናችሁ ምንድነው የሚለው? ሃዋሪው ሃዋሪው ሲል እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ ማለት ነው። እንዴት ናችሁ። ስለዚህ ምንድነው ይህ እንዴት ነህ፣ እንዴት ነህ፣ እንዴት ናችሁ የሚለው ሃው አር ዩ ማለት ነው። እየተጠየቅን ነው እየተጠየቅን። ስለዚህ መልሳችን ማለት ነው አንድ ብቻ ከሆነ ወይም እኔ ራሴ የምመለስ ከሆንኩኝ እኔ ከተጠየቅኩኝ ሃው አር ዩ ብሎ ለምሳሌ አንድ ሰው ከጠየቀኝ የምላለው አይ አም ፋይን። አይ ራሷን ችላ አይ ተብላ ትነበባለች። ኤኤም አም ኤፍ አይ ኤን ኢ ፋይን አይ አም ፋይን እኔ ደህና ነኝ ማለት ነው። ይሄኛው እኔ ይላል። እኔ ደህና ደህና ነኝ ነኝ በአንድ ላይ እኔ ደህና ነኝ ይላል። እኔ ደህና ነኝ። አሁን ሃው አር ዩ ሲል እንዴት ነህ ይላል። እንዴት ነሽ፣ እንዴት ናችሁ ማለት ከሆነ እንዴት ነህ ስባል እኔ የምመልሰው አይ አም ፋይን እኔ ደህና ነኝ። ሴትም ከሆነች እንዴት ነች ተብላ ስትጠየቅ የምትመልሰው መልስ ምንድን ነው? አይ አም ፋይን ትላለች ማለት ነው። አይ አም ፋይን። ብዙ ከሆነስ እንዴት ናችሁ ከሆነ ሳትጠያዩ ብዙ ሰዎችን አይቶ አንድ ሰው ሃው አር ዩ ካለ እንዴት ናችሁ ካለ ምን ይላሉ? ዊ አር ፋይን ይላሉ ማለት ነው። ዊ አር ፋይን ምንድነው ትርጉሙ? እኛ ደህና ነን፣ እኛ ደህና ነን። ዊ አር ፋይን ማለት ነው። ያው ከአ ቤተሰብ ስድስተኛ ሆነች፣ እኛ ከኛ ቤተሰብ አራተኛ እኛ ይላል። የዚህኛው ደግሞ ደህና ደህና ነን ነን ሚላል ማለት ነው። እኛ ደህና ነን ማለት ነው። እኛ ደህና ነን ምን ሲባል ነው? ሃው አር ዩ። ያ ማለት በአማርኛው እንዴት ናችሁ ከተባለ እኛ ደህና ነን። ዊ አር ፋይን እኛ ደህና ነን ስንል ደግሞ ዊ አር ፋይን ማለት ነው። ዊ አር ፋይን እኔ ደህና ነኝ ካልኩኝ አይ አም ፋይን አይ አም ፋይን። እዚህ ጋር ደግሞ ጂ ኦ ኦ ዲ ጉድ እዚህ ጋር እንዳነበብሁላችሁ ማለት ነው። ጉድ ይላል። ከዚያ ኤ ኤፍ ቲ ኢ አር ኤን ኦ ኦ ኤን ኤ እንደ አይ ይነበባል። ኤፍ እንደ ፍ፣ ቲኢ እንደ ተ። ለምንድን ነው እንደ ተ የተነበበችው? ይችኛዋ ኢ የምትባለዋ የእንግሊዝኛ አናባቢ ፊደል ወይ ቫወል ሌተር የምትባለዋ እንደማን ትነበባለች? እንደ አ ትነበባለች። ተጨማሪ ደግሞ እንደ ኢ፣ እንደ ኤ፣ እንደ እ አራት አይነት የአማርኛ ድምፆችን ወክላ ትነበባለች ማለት ነው። ማነች እሷ? ኢ። ከዚህ ጋር የተነበበችውን ማን ነው? እንደ አ እንደ አ ትነበብና መጀመሪያ ፊደል ታደርገዋለች ማለት ነው። ቲኢ ቲ ብቻውን ት ተብሎ ነበር የሚነበብ። ኢ ትጨመርበት ግን ተ ተብሎ ተነበበ ማለት ነው። ተ ስድስተኛ ፊደል የነበረው ወደ መጀመሪያ ፊደል መጣ። ተ ተብሎ ተነበበ። ከዚያ አር እንደ ር ይነበባል። ኤን ኦኦ ኤን ኑን ይላል ማለት ነው። ኑን። ከዛ በጋራ አፍተር ኑን ይሄኛው ማለት ነው። አፍተርኑን አፍተርኑን አንድ ላይ ጠቅላላ ስናነባቸው ጉድ አፍተርኑን ማለት ነው። ጉድ አፍተርኑን ጉድ አፍተርኑን እንዴት ዋልህ፣ እንዴት ዋልሽ፣ እንዴት ዋላችሁ ይሆናል ማለት ነው። ጉድ አፍተርኑን ባል ለምሳሌ አንድ መምህር ከክላስ ገብቶ ጉድ አፍተርኑን ስቱደንት ቢል ጉድ አፍተርኑን ቲቸር ነው ይባል ማለት ነው። ምንድነው ማለት ነው? እንደምን ዋላችሁ ተማሪዎች ካለ እንደምን ዋልህ መምህር ይባላል ማለት ነው። ስለዚህ ይሄኛው ጉድ አፍተርኑን ይላል ነው። ከዚያ አር ዩ ፋይን ካለ መምህሩ ደህና ናችሁን ካለ ምን እንላለን? ክላስ ላይ ስለሆነ ዊ አር ፋይን ቴንክ ዩ እንላለን ማለት ነው። እኛ ደህና ነን እናመሰግናለን። ዊ አር ፋይን ቴንክ ዩ እኛ ደህና ነን እናመሰግናለን እንለዋለን ማለት ነው። ቀጣይ እዚህ ጋር ደግሞ ጂ ኦ ኦ ዲ ጉድ ይላል።
ኢቪኢኤንአይኤንጂ ኢቭኒንግ ይላል ማለት ነው። ኢቭኒንግ ጉድ ኢቭኒንግ ጉድ ኢቭኒንግ። እንዴት አመሸህ፣ እንዴት አመሸሽ፣ እንዴት አመሻችሁ ማለት ነው። አችሁ የሚለው ምንድን ነው? ሽና አ በአንድ ላይ ሆነው ሻ የሚለውን ድምፅ ይወስዳሉ። ስለዚህ አመሻችሁ ለማለት ሻ አራተኛዋን ነው የምትጠቀም። ግን ይችኛዋን ቅጽያዋን ስናወጣት ቅጽሏ ስትወጣ አመሸ ከሚለው ላይ አመሸ የሚለው ዋና ቃል ይሆንና ከዛ አ ችና ሁ ይሆናል ማለት ነው። ቅጥያ ሆኖ ይወጣል ማለት ነው። አመሸ ከሚለው ላይ አችሁ ከተጨመረበት አመሻችሁ ማለት ነው። ሻና አ አንድ ላይ ሆነው ሻ የሚለውን ድምፅ ስለሚሰጡ ማለት ነው። ስለዚህ እንዴት አመሻችሁ ይሆናል ማለት ነው ብዙ ሲሆን። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው